ኢሜል ሌላ ስልክ ላይ ወይ ደግሞ ሌላ ኮምፒውተር ላይ ከፍታችሁ ወይ ሳትዘጉት ወይ ሳይን አውት ሳትሉ ብትወጡ በቀላሉ እጃችሁ ላይ ካለ ዲቫይስ ወይ ደግሞ እጃችሁ ላይ ካለ ስልክና ኮምፒውተር ርቀት ላይ የሚገኘውን ኢሜል አካውንታችሁን ሎግ አውት ማለት ትችላላችሁ ማለት ነው። ይህን ለማድረግ ኢሜላችሁ ላይ ትገባላችሁ። የጂሜል አፕሊኬሽኑ ላይ ትገቡና ከዛን ኢሜላችሁ ላይ ትገባላችሁ። ያንን ሎግ አውት ልታደርጉ ያሰባችሁት ኢሜል አካውንት ላይ ገብታችሁ ከበስተቀኝ ራስጌ ላይ የምትገኘዋን የፕሮፋይል ምልክቷን ትነካላችሁ። ከዛ ማኔጅ ዩር ጉግል አካውንት የሚል አለ። ዩር ዲቫይስስ የሚለውን አማራጭ ትነካላችሁ። ከዛ በምታዩት መልክ ፎር ሴሽን ኦን አንድሮይድ ዲቫይስ ይላችኋል። ይሄኛው ራሱ ከላይ ያለው አሁን የምትጠቀሙት ስልክ ነው። ከታች ደግሞ የሚገኙት በርቀት ያሉ ስልኮች ናቸው ማለት ነው። ስለዚህ በቀላሉ እነሱን ሎግ አውት ማለት ትችላላችሁ ማለት ነው። ለምሳሌ እኔ ሁለተኛ ላይ የሚገኘውን ከ56 ደቂቃ በፊት ጆይን ያደረኩትን ሎግ አውት የገቡትን ዲቫይስ አንዴ አክሰስ ላድርገው። ትራይ አናዘር ወይ ብላችሁ ዩዝ ፓስኪ ትላላችሁ። ፒን ይጠይቃችኋል። ፒናችሁን ያው አያሳይም ስክሪን ሪካርድ ላይ ለፕራይቬሲ ኢሹ። እኛ ኮንቲኒው ብያለሁ። ከዛን 3 አማራጮች አሉ፣ ሳይን አውት፣ ፋይንድ ዲቫይስ እና ዶንት ሪኮግናይዝ የሚል ማለት ነው። አሁን የፈለኩት ሳይን አውት እንዲያደርግልኝ ነው። ስለዚህ የመጀመሪያውን ሳይን አውት የሚለውን አማራጭ እጠቀማለሁ ማለት ነው። እርግጠኛ ነው ወይ ሳይን አውት ስል ከዛ ዲቫይስ ላይ ቶታሊ ሳይን አውት ይሆናል እና እዛ ዲቫይስ ላይ ይሄን ኢሜል አታገኝም ይለኛል። አዎ ልክ ነህ፣ እሱን የፈለኩት ትላላችሁ። ሳይን አውት ፊኒሽድ